በሰዎች ፊት ስትሆኑ ልባችሁ በፍጥነት የሚመታ እጃችሁን የሚያልባችሁ ከሆነ አዲስ ሰዎችን ማናገር የሚያስፈራችሁ ከሆነ እንዲሁም በሰዎች መካከል ቁጭ ብሎ ምግብ መመገብ እንዲሁም በስብሰባ መካከል ሀሳብ ለመናገር የሚያስፈራችሁ ከሆነ ይህ ማህበራዊ ፍርሃት ወይም ሶሻል አንዛይቲ ዲስኦርደር ይባላል። አምሳል አበበ እባላለሁ። የአእምሮ ጤና ባለሙያ ነኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ እጠይቃለሁ። ማህበራዊ ፍርሃት ወይም ሶሻል አንዛይቲ ዲስኦርደር ማለት በሰዎች የመገምገም፣ የመተቸት ወይም የመዋረድ ከባድና የማያቋርጥ ፍርሃት ነው። ከአይናፋርነት ይለያል። አይናፋርነት ጊዜያዊና ብዙም የማያወቅ ሲሆን ማህበራዊ ፍርሃት ግን ህይወትን በእጅጉ የሚያጓትት የጭንቀት አይነት ነው። ማህበራዊ ፍርሃት ያላቸው ሰዎች ዋናው ፍርሃታቸው በሰው ፊት የመገምገም ወይም የመተቸት ፍርሃት፣ ስህተት ብሰራት፣ ሰው ሁሉ እኔ ላይ ቢያፈጥስ፣ እውቀት ወይም ችሎታ እንደሌለኝ ቢታወቅስ የሚል ፍርሃት ነው። የተለመዱ የሚያስጨንቁ ሁኔታዎች በቡድን መካከል ሀሳብን ለመናገር ወይም ለመግለጽ መፍራት፣ በሰዎች መካከል ቁጭ ብሎ ምግብ መመገብን መፍራት፣ አዳዲስ ሰዎችን ማግኘትና ማውራት መፍራት፣ በአደባባይ ሀሳብን ለመግለጽ ወይም ፐብሊክ ስፒኪንግ መፍራት፣ ባለስልጣናትን ማግኘትና ማውራት እንዲሁም አይን ላይን ግንኙነት ያለው ውይይትን መፍራት። ምን መደረግ አለበት የሚለውን ስናይ በአእምሯችን ውስጥ የሚመላለሱ አሉታዊ የሆኑ አስተሳሰቦችን መገዳደር ወይም ቻሌንጅ ማድረግ፣ ስህተት ሰራለው፣ አይሆንልኝም የሚሉ አስተሳሰቦችን ቻሌንጅ ማድረግ። ሁለተኛ መጋፈጥ፣ የምንፈራውን ወይም የሚያስጨንቁንን ጉዳዮች ቀስ በቀስ በትንሹ እየተጠጋን መሄድ። ሶስተኛ ጭንቀትን እንዲሁም ውጥረትን ለመቀነስ የሚያስችሉ የተለያዩ መንገዶችን መጠቀም ወይም መለማመድ። አራተኛ ለራሳችን መራራት፣ ፍጹም መሆን አይጠበቅብንም። ሁሉም ሰው ስህተት ሊሰራ ይችላል። አንዳንዴ ደግሞ ሁሉም ሰው እንደሚጨናነቅ ራሳችንን ማሳመን። ፍርሃትን በማስወገድ ሂደት እያንዳንዷ ትንሽ ስኬት ትልቅ ለውጥ እንደምታመጣ መረዳትና መገንዘብ ያስፈልጋል። አመሰግናለሁ። ፎሎ ማድረግ፣ ላይክ ማድረግ፣ ኮመንቶችን መጻፍ አትርሱ።